አንደኛ ይኸውልህ አሁን እሱም አይነት አገላለጽ የቅራኔውን ደረጃና እንትኑንም ግልጽ ስለማያደርገው በሁለቱ ብቻ መካከል አድርጎ ማድረጉ ትክክል አይመጣም በሚል ነው። በተግባርም ሲታይ ለምሳሌ በቅራኔ ደረጃ ካየኸው በነ ምሬ ወዳጆ እና በነ እስክንድር መካከል ያለው ቅራኔ እንደውም የቆየና በጣም ልዩነታቸው የሰፋ ነው። እዚህ ውጭ ሀገር ድረስ እኔ በቅርብ እንደመጣ ሁሉ እነ ምሬ የፋኖ አንድነት ምክር ቤት የሚሉት አለ፣ እነ እስክንድር መምጣታቸው በዛ ጋር ሆኖ የነበራቸው ቅራኔ በውጭ ሀገር እነ ምሬ የራሳቸውን ተወካዮች አድርገዋል። በዛን ጊዜ ዘመንና እስክንድር መጠነኛ ቅርርብ ነበራቸውና ከነ ምሬ ጋር ያለው የማይታረቅ የሚመስል በጣም ሰፊ ቅራኔ ከዘመነ ጋር ያለው ልዩነት ይበልጣልና ሸዋ ውስጥ ያሉት ራሳቸው ፋኖች ሁለት ቡድን ሆነው በራሳቸው አንዳንዴም እንደሚባለው እስከ መተቋቆስ ድረስ የደረሰ ልዩነት ያላቸው አሉ። ጎንደርም ውስጥ ነው የተለያዩ አደረጃጀቱ ነው። ጎንደር ፋኖ አንድነት የሚሉ አሉ፣ ጎንደር ጠቅላይ ዕዝ የሚሉ አሉ። ዘመነ የሚለው እንግዲህ ምናልባት ዘመነን እንደሚመስለኝ የቆየ ልጅ ስለሆነ በፋኖ አደረጃጀት ሰዎች ጎላ አድርገው ስለሚያዩት እንጂ የአማራ ፋኖ በጎጃም የሚል አመራር ብቻ ነውና ያገላለጽ በእውነት ተግባር ትክክል ሌሎችም ሰዎች ይቀየማሉ። በእውነት ግን ሰው ዝም ብሎ ራቅ ብሎ ሲያያቸው ስመጥር ስለሆኑ በእነሱ ቢጠራ እንትን አይደለም እንጂ ትክክለኛ። ስለዚህ የገባኝ ምንድነው እኛ ሁለት የፋኖ አደረጃጀቶች እየተቃረኑ ነው ብለን ማሰባችን ትክክል አይደለም። ይልቅስ የአሰላለፉ መጠን ወይም ያሉት የፋኖ አደረጃጀቶች መጠን ሁለት ብቻ አይደለም፣ ልዩነት ያለው ከሁለት በላይ በሆኑ የፋኖ አደረጃጀቶች መካከል ነው እንደማለት ነው። አሁን ለምሳሌ ሸዋ ውስጥ ሁለት አይነት አደረጃጀቶች አሉ። በኢንጂነር ደሳለኝ የሚመራና በመከታው የሚመራ ሁለት ትላልቅ አደረጃጀቶች አሉ። ጎንደር ውስጥ ያሉ በጎንደር ጠቅላይ ዕዝ ብለው የሚጠሩ አሉ። የአማራ ፋኖ በጎንደር አንድነት ብለው ያሉ አሉ። ይሄ በተግባር ያሉ ናቸው። ጎጃም ውስጥ ደግሞ የአማራ ፋኖ በጎጃም የሚባል አደረጃጀት አለ። ይሄው ሁሉ ደግሞ አልፎ ከተለያየ ቦታ ያሉ አካላትን ይዞ የእስክንድር ህዝባዊ ድርጅት የሚባለው ከሸዋ የተወሰኑትን ከወሎም እነ ፈንታው መሐባን ከጎንደርም ደግሞ ጠቅላይ ዕዝ የሚባሉትን አድርጎ አንድ ላይ ያሉና በሌላ ወገን ደግሞ በሲምፓታይዝ በማድረግና የጋራ ሐሳብ ያላቸው በሚመስል መልኩ ካየው እነ ደሳለኝ እነ ምሬ እነ ዘመነ ጎንደር የሚሉት አሁን አንድነት ብለው የፋኖ አንድነት ዘመቻ ብለው ሰሞኑን የከፈቱት እንትኖች በጋራ እየተግባቡና እየተነባበቡ የመስራት ነገር አላቸው። ግን ራሳቸውን የቻሉ ናቸው። እስካሁን ወደፊትም ሰው አንዱን ያለ ግፊት የሚያደርገው እነዚህ ነገሮች ተጠቃለው ይለቁ ነው። የምትስማሙት አንድ ላይ ሆኖ የሚላለ አይ መጀመሪያ እዛው አካባቢያችሁ ላይ ያለው ጋር ተስማምታችሁ ጨርሱና የክፍለ ሀገር ውክልና አድርጋችሁ ከዛ በኋላ ደግሞ በጋራ አድርጉት የሚላለ። እንግዲህ በዛ ሂደት እየወጡ እየወረዱ የቀረበም እየመሰለ አንዳንድ ቦታም እየተበተነባቸው እየወጡ እየወረዱ በዚህ ደረጃ ያለ ነው ስዕሉ ለማለት ነው። እንግዲህ ያከራክርም አይደለም እንደመረጃ አይደለም። አይ ጥሩ ነው፣ ማንሳት ጥሩ ነገር ነው። ተከታታዮቻችንም ይሄን መረጃ ማግኘታቸው የሚረዳቸው ይመስለኛል እዛ አካባቢ ያለውን እንቅስቃሴ ለመረዳት ማለት ነው። ሶ ማቀናጀትን በተመለከተ እየተነጋገርን ነበር። ያንተ አስተያየት ምንድነው? በአሁኑ ወቅት መጀመሪያ ስለ አካሄዶቹ ስለ ስልቶቹ እናውራ ብዬ ነው። በኢትዮጵያ ውስጥ በአሁኑ ወቅት እየተካሄደ ያለው የትጥቅ ትግልና እየተካሄደ ያለው ወይም ሊካሄድ የሚገባው ሰላማዊ ትግል እንቅስቃሴ መካከል ማናበብ መፍጠር ይቻላል ወይ? በዛ ረገድ ያለ አስተያየት ምንድነው? መናበብ አለበት። ሁለተኛ የፋኖን ትግልም ራሳቸውም ሲገልጹት በጥጥቅ የታገዘ ህዝባዊ ቢተኝነት ነው የምናደርገው ትግል ብለው በይፋ ተናግረዋል። ስለዚህ ሰላማዊ ትግል አያስፈልግም ብሎ የሚከራከር ብዙ ሰው የለም እኮ በእውነት። ይሄ እንደውም የክርክር ምንጭ ለምን እንደሚሆን ለኔ አይገባኝም እውነት ለመናገር። የሰላማዊ ትግል የምታካሂዱት የትጥቅ እንቅስቃሴውን ክላውት ለመውሰድ ነው፣ የሰላማዊ ትግል ማካሄድ አገዛዙን ሌጂቲማይዝ ማድረግ ነው የሚሉ ሰዎች አሉ። ቁጥራቸው ቀላል ያልሆነ ለዛ ነው። ግን እኔ የምሰማው አሁን ለምሳሌ አገር ውስጥ በቤተክርስቲያን አካባቢ በነበረው ነገር በደረገው ነገር ትልቅ ድጋፍ ነበረ። እኔም ራሴ ደግፌ ጥቁር እየለበስኩ የአብይን ድምጽ አትስሙ ሲባል የአብይን የፌስቡክ እንትን ብሎክ አድርጌ ሁሉ ለጥፌ ምሳም በላበት እንትን ለ3 ቀን ጥቁር ለብሼ ሁሉ ተዘዋውሬያለሁ፣ ደግፋለሁ። የፓርቲም አባል ነኝ። አሁንም ሰልፍ ምናምን ለመጥራት አዲስ አበባ ውስጥ የሚያደርጉትን ነገር ሁሉ ግፊት ታረጋለሁ። እነዛም በአብዛኛው በሚዲያ ሲደረግላቸው ያለው እነሱም ደግሞ አሁን እናት ፓርቲ በየአካባቢ የሚሄዱትን በደሎችና ግፎች እንደ ፓርቲ ተመዝግበው የሚሰሩ አሉ። ያንን ብዙ ሰው ብዙ ሚዲያዎች ሲሰሩለት ነው የማውቀው።
የሚያደርገውን እንቅስቃሴ ሁሉ ሚዲያዎች ያደርጋሉ። ችግሩ ምንድነው? እኔ እንደውም የሚመስለኝ አሁን ልደቱ ምንድነው የኮሙኒኬሽን ስልቱን ይመስለኛል እኔም ጭምር ማልስማማው ማለት ነው። አሁን አቶ ልደቱን እኔ የማየው ፐብሊክ ስኮላር ነው ራሱን ፕሬዘንት የሚያደርገው እንደ አንድ አርምቸር አካዳሚክ ነው የሚያየው ወይስ ፖለቲካል ፕራክቲሽነር ነው ብዬ ሳስብ እኔ አቶ ልደቱ ሌሎች ካሊበሮች እንዳሉት ነው በአክቲቪቲ ግን ፖለቲካል ፕራክቲሽነር ነው የፖለቲካ መሪ ነኝ ብሎ ነው ራሱም ሲናገር የምሰማው ማለት ነው። ሚናዬም በአመራርነት እንዲሆን ፈልጋለሁ ነው የሚለው። ያ ከሆነ ስትራቴጂ ነድፎ አቋም ወስዶ ለሰላማዊ ትግል ስልቶችን አድርጎ ያን ማድረግ እንጂ ልክ አሁን የሰላማዊ ትግል ይጠቅማል አይጠቅምም፣ ሰላማዊ ትግል ያዋጣል አያዋጣም የሚለው ክርክር በራሱ አፒሊንግ አይደለም። እንደውም የህልውና ትግል የሚያደርጉ ሰዎችን ትግላቸውን ክላውድ የማድረግ ይመስላል አፕሮቹን። ቅድም እንዳልኩ እነሱም ይደግፋሉ፣ ሰልፍ ውጡ ይላሉ። እነሱ በተቆጣጠሩት አካባቢ ሁሉ ሰልፍ ያስደርጋሉ። የአዲስ አበባ ህዝብ ሙተነው የሚጠብቀኝ እዛው ብሎ መሬት ጥሪ ሲያደርግ ሰምቼዋለሁ። ዘመነም በትጥቅ የተታገለበት ሰላማዊ ቢተኝነት ነው የምናደርግ ሲል ሰምቼዋለሁ። በተግባር ያደረጉት ቅርብ ጊዜ አስረስም ሲናገር የሆኑ ወጣቶችን ሲያስመርቅ ኮማንዶዎች ይህንኑ ነገር ሲናገር ሰምቼዋለሁ። እና የተቃወመው ሰው የሚሰራን አንደኛ መንግስት በየጊዜው ያጠበበው መምጣቱ ሰላማዊ ትግል የሚለውም ቀደም እንደው አንዱን ይዞ አንዱን እንጂ ከአቶ ልደቱ ሐሳብ በህግ መጻፉ ብቻውን ዋስትና አይሆንም። ህጉ የውሸት ከሆነና እስካልተከበረ ድረስ ህጉ በመኖሩ ብቻ ሳይሆን ነሰሰርሊ እንደውም ሰላማዊ ትግል የተጻፉ ህጎችን ሁሉ ማሰረዝ ስለሚሆን በተለያዩ የሰላማዊ የትግል ስልቶች እንዳሉ በቅንጅት ጊዜና አቶ ልደቱም ያሰራጫቸውት ያኔ ጀን ሻርፕ ይሄ አልበርት ኢንስቲትዩት ውስጥ ሃርቫርድ ያለው ሰውዬ የጻፋቸው እንትኖች 100 ምናምን ያሉ ከእንግሊዝኛ ወደ አማርኛ የተተረጎሙ ብዙ አይነት ስልቶች አሉ እንትኖች። ያ ማለት በምርጫ በህግ ተመዝግቦ የፖለቲካ ፓርቲ አቋቁሞ ስልጣን መያዝን ብቻ አይደለም የሰላማዊ ትግል ማለት ነው። ያ አንድ ነገር ነው። ነገር ግን ያንን ለማድረግ በህግ መጻፉና ለመጻፉ አይደለም። ጠመንጃ የያዙ መንግስታት ሁሉ አምባገነኖች በመመዝገባቸው ሳይሆን ያልተመዘገቡ በወጣቶች ህዝባዊ ንቅናቄና በሰላማዊ ትግል ሲወድቁ አይተናል። ስለዚህ ህጉ መጻፉ አለመጻፉ ምንም እንትን የለውም። አንደኛ ህጉ ተጽፎም ላያከብረው ስለሚችልና አሁን እንዳለው የፓርላማ አባላትን ሁሉ ብድግ አድርጎ የሚያስር መንግስት ባለበት ሁኔታ ህጉ ይሰራል አይሰራም የሚለው ነገር ብዙ የሚጠቅም አይደለም። በየጊዜው መናየው በአደባባይ ተቃዋሚዎችን አረፉበት ሆቴል የሚገል መንግስት ባለበት ህጉ መጻፉ ሳይሆን የሰብአዊ መብቶችን የተጻፉ ህጎችንም ለማሰረዝና መንግስትን ውረድ እስከማለት ድረስ በህዝባዊ ቢተኝነት ከተጻፈው ህግም በላይ መሄድ ይቻላል። ነገር ግን ችግር ሆኖ ማየው የሚመስለኝ እኔ የኮሙኒኬሽኑ ጉዳይ ነው። አሁን እኔ አቶ ልደቱ ካልሆነ በስተቀር ሌላ ሰው እኔን ጨምሮ በሰላማዊ ትግል አሁን እየተደበደብኩ እየታሰርኩ ዲቴን እየተደረገ እስካሁንም እስከመጣበት ድረስ ግን የሰላማዊ ትግል ይሰራል አይሰራም ብዬ ከማንም ሰው ጋር ተከራክሬ አላቅም፣ ተከራክሮኝም አያቅም። እና ይሄ ክርክር የሚመስለው የአቶ ልደቱና የሌላው ይመስላል እንደውምና ይሄ አይነት ክርክሩ በራሱ ሰዎች ወደ መሰልቸትና አቶ ልደቱ ለሰላማዊ ትግል እኔ ኢንታይትልድ ነኝ ቆራቢ ነኝ የሚመስል ሌላ መልእክት የሚያስተላልፍ ይመስላል የሚል ኦነስት የሆነ ኦፒኒየን ያለው እንጂ አቶ ልደቱ አሁን ሙሉ ሚዲያዎች ያከብሩታል። ሰላማዊ ትግል ታጋይ ስለሆነ የከለከሉት ሚዲያ የለም። የሚያቀርባቸው ጽሁፎች ሁሉ በይፋ ይቀርባሉ። እስር ቤት ባለው ጊዜ ሁሉ ሰዎች ጮሃዋል፣ እኔም እሱን ጨምሮ። ስለዚህ ልደቱ ሰላማዊ ታጋይ በመሆኑ ሳይሆን በተግባር በማይሆን ነገርና ባልመጣ ነገር እንደ አርምቸር አካዳሚክና የክላስሩም ትምህርት ሰላማዊ ትግል ይጠቅማል አይጠቅምም በሚል የሚደረግ ውይይት ጉንጭ አልፋ ነው። ትግሉንም ክላውድ የሚያደርግ የሚመስለው በዛ መንፈስ መገለጹ ነው የኔ አስተያየት። ኦኬ፣ ይቅርታ እዚህ ላይ ኢንተርጀክት ማድረግ አዝናለሁ ይልቃል። አሁን አንተ እያቀረብክ ያለው ይሄን ክርክር እና ውይይት እኔ ሆን ብዬ ወደ መድረክ እንደማመጣው አድርገህ ነው የምታቀርበው። እኔ የኢትዮጵያ ህዝብ ሲሰማው ነው የከረመው። በጣም ነው ማዝነው። በ21ኛው ክፍለ ዘመን ሰላማዊ ትግል ይሰራል አይሰራም፣ ጠቃሚ ነው ወይስ ጎጂ ነው እያል መከራከራችን የሚያሳዝን ነው። በዚህ ክርክር ውስጥ በመገኘቴ ይሄን ጉዳይ ለማብራራት በመገደዴ አዝናለሁ እያልኩ ነው የምገልጸው። ወድጄ አይደለም። ለምሳሌ ወዳጅህ ነው ደጋግመህ ትቀርባለህ አይደለ? የመሳይ ሚዲያ አንከር ሚዲያ ከሁለት ቀን በፊት ኢንተርቪው አድርጌያለሁ። ምን ያህል ሰላማዊ ትግል አይሰራም ብሎ ምትለው ትክክል አይደለም ብሎ ሲሞግተኝ አይተሃል እንዴ? አዚፍ እኔ ሆን ብዬ ወደ ፖለቲካ መድረኩ ይሄን ክርክር እንዳመጣው አድርገህ መግለጽ ፌር አይደለም። አንድ ሁለተኛ፣ አንተ ራስህ
ከሮሃ ሚዲያ ጋር ከመዓዛ ጋር 1 ወር ወይም 2 ወር የሚሆነው አይመስለኝም ውይይት ስታደርግ አገሩ መግባት ያልቻለ ሰው አቶ ልደቱ ሰላማዊ ትግል ይሰራል እያለ ያወራል ብለህ አልተናገርክም እንዴ? አላወገዝከኝም እንዴ? እና አሁን ልውጥ አድርገህ ሰላማዊ ትግል ክርክር ሊነሳበት የማይገባ ጉዳይ እንደሆነ አከራካሪ እንዳልሆነ አከራካሪ ያደረኩት ያላግባብ እኔ እንደሆንኩ አድርገህ ነው መልእክት እያስተላለፍክ ያለው ኖ እንዴ? ይሄ ማለት አይደለም። ይልቃል ፌር ሌላ ሰው ሲያረግ ሰምቼ ስለማላውቅ እኮ ነው ልደቱ ካን ዩ ቴል ሚ ሆን ብዬ አንስቼ ተናግሬ አላውቅም። እኔ እንዳውም እንዴት በ21ኛው ክፍለ ዘመን በዚህ ጉዳይ እንከራከራለን? እኔ 32 ዓመት ሙሉ ስለ ሰላማዊ ትግል ካወራው በኋላ አሁን እንዳልከው እንደ አንድ አካዳሚሽን ሰላማዊ ትግል ይጠቅማል አይጠቅምም እያልኩ በ21ኛው ክፍለ ዘመን እንዴት ለማውራት እገደዳለሁ እያልኩ ነው። የጋበዙ ጋዜጠኞች ሁሉ ግን የሚያነሱት ጥያቄ ይሄ ነው። አንተ የእናት ፓርቲ ሰዎችን ሲጠየቁ ሰምቼ አላውቅም። ሀገር ውስጥ ያሉ ሰልፍ ያደረጉ እንግዲህ እኔ እነሱን ሂድና ጠይቃቸው። ይልቃል ወደ ጉዳዩ እንድንመልሰው አሁን ፌስቡክ ታዋቂ የሚባሉ ሰዎች በትግሉ ውስጥ የሚጽፉትን ነገር ማየት ትችላለህ በየሚዲያ። ይሄ ልደቱ የሚባል ሰው ዛሬም ተስፋ አይቆርጥም ወይ? ሰላማዊ ትግል ይሰራል እያለ ይቀሰቅሳል። ሰላማዊ ትግል እያለ እኮ የሚቀሰቅሰው የትጥቅ ትግሉን ለማደብዘዝ ነው፣ ለማዳከም ነው እያሉ እኮ ነው የሚናገሩት። አንተ አሁን በቅርቡ ጦርነት ይቁም ብለው እና ኢህአፓ ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶችና ሰዎች ሰላማዊ ሰልፍ ይወጣ ብለው ሲናገሩ ምን ያህል ዘመቻ እንደተደረገባቸው አላየህም? ብዙ ሰው ደግሞ ደግፏቸዋል። ያንን ተቃዋሚውን ለምንድን ነው ምን እኔ ያልኩ ያለሁት የሚደግፋቸው አሁን ችግር የሆነው እኮ ኢሹ ነው ማለት እኮ ነው። ሰላማዊ ትግሉ ነው። ይልቃል አስጨርሰኝ። አሁን ብዙ ሰው ይደግፋቸዋል አልከኝ። የሚቃወማቸው ሰው አለ። ለምን ይሄን ጥያቄ ያነሳችሁ ተብለው ተወግዘዋል። እውነቱን ለመናገር አገዛዙ ካደረገባቸው ተጽዕኖ ባላነሰ እነዚህ ሰዎች እንዳትከተሉ ብሎ ሰላማዊ ትግል አይሰራም የትጥቅ ትግሉን ለማደብዘዝ ነው ይሄን ያነሱት ብሎ ያወገዛቸው ተቃዋሚው ኃይል ነው፣ አክቲቪስቱ ነው፣ ውጭ ሀገር ያለው ኃይል ነው። ይሄን እንደሌለ አድርገህ ልክ አጀንዳውን እኔ ያላግባብ ወደ መድረክ እንደማመጣው አድርገህ መናገር ኢትስ ኖት ፌር። ራስህ ተናግረሃል። ልደቱ አገር ቤት መግባት ያልቻለ ሰው ሰላማዊ ትግል ይጠቅማል እያለ ይሰብካል ብለህ ወቅሰኸኛል። አሁን ይሄን ልውጥ አድርገህ ልክ እኔ ሆን ብዬ ወደ መድረክ እንደማመጣው አድርገህ አከራካሪ እንዳልሆነ አድርገህ ትገልጻለህ። ኖ ዛት ኢዝ ኖት ፌር። አይ ልደቱ እኔ የሚሰማኝን ነው የምልህ። በኮሚኒኬሽን ያም ደግሞ የመጣው በኮሚኒኬሽን ችግር ነው አለ። እኔ ይሄ የአደባባይ ሚስጥር እንደሆነ አንድ ጥያቄ ግን ይልቃል፣ አንድ ጥያቄ እንግዲህ ትጥቅ ትግል ውስጥ ያለ ፋኖ ነው አይደለም? አሁን ባለው ሁኔታ ፋኖዎች ራሳቸው የምንከተለው የተናገሩትን እኮ ነው። እኔ ሌላ አሰምሽን አይደለም። አመጽ የተቀላቀለበት ህዝባዊ እምቢተኝነት ነው ብለዋል። እኔ ራሴም ይሄንን ነው። ነገር ግን ከአቶ ልደቱ ጋር ሲቀርብ ነው እንጂ ሰዎች ጥያቄ የሚያቀርቡት ይሄንን ቲዮሬቲካል ሌቭል ዲስከሽን አርምቸር አካዳሚክ ወይም እንትሳል ልደቱ ስትራቴጂ ነድፎ ሰላማዊ ትግል አድርጎ ቢያደርግ በተግባር ስትራቴጂ ቢነድፍ ይሄንን ስትራቴጂን ለምን አደረክ ብሎ የተቋወሙ ሰው ያለ አይመስልም። ይልቃል ጥያቄ ላንሳለ አንዴ ከይቅርታ ጋር አንድ ጊዜ ልግባና ጥያቄ ልጠይቅ። ኖ መጥራት ያለበት ነገር አለ። አሁን ተሳሳተ መልእክት ነው እየላክ ያለው። እሺ ልደቱ ስትራቴጂ ነድፎ እንዲህ ብሎ ሰላማዊ ትግል እኔ ፍላጎቴ ምን እንደሆነ ታውቃለህ። አንተ ጋር አብረን በአንድ ፓርቲ ውስጥ ተሰልፈን ነበር። ያንተም የኔም ፓርቲ ከፍላጎታችን ውጪ ተሰርዞብን ነው አይደለ? ባገዛዙ አይደለም። ሰላማዊ ትግል የፓርቲ ትግል ብቻ አይደለም። እንደተናገረው የአካዳሚሻን መስመር መርጠሃል፣ ስትራቴጂ ነድፈህ መታገል አልፈልክም አይነት መልእክት ነው እየላክ ያለው። እኔ አሁንም አገር ቤት ሄጄ ለመታገል ፍላጎት እንዳለኝ በአደባባይ ስገልጽ ነው የነበረው። የምርጫ ፖለቲካን ብቻ ነው እንደምትለኝ ልደቱ አስጨርሰኝ። ስለ ምርጫ ፖለቲካ አይደለም ማወራው። ምርጫ ፖለቲካ አንድ ስልት ነው፣ በሰላማዊ ትግል አንድ ስልት ነው እንጂ ብቸኛ ስልት አይደለም። ሄጄ ተናግሬያለሁ። ምርጫ አንድ ነገር ነው፣ እሱም ላይ መሳተፍ አለብን ብዬ አምናለሁ። አጠቃላይ ግን ሰላማዊ ትግልን አሟጠን በተግባር መጠቀም አለብን። ይሄን ሊያደርግ የሚችል ትግል መምራት ፈልጋለሁ እንደውም ብዬ ነው። ለዚህ ነው አገር ቤት የሚሄደው ያልኩ ሰው ነኝ። አሁን ይሄን አዚፍ ያ ፍላጎት እንደሌለኝ አድርገህ ልታቀርብ ትሞክራለህ። ትክክል አይደለም። ልጠይቅህ፣ አንተ በገሃድ አይተሃል፣ ባታወግዝም ለምን ከሰዎች ጋር በውይይት በድርድር ችግሬን እፈታለሁ ብሎ አለ? ሰላማዊ ትግል እያለ ትግሉን ያዘናጋዋል። እስከ 7 ዘር ማዘሩ ድረስ
እርምጃ ሊወሰድበት ይገባል ተብሎ በዓለም አቀፍ የፋኖ አስተባባሪ ኮሚቴ አይደለም የተወገዝኩት? ዘመቻ የተካሄደብኝ ይሄን አታውቅም አንተ? ልክ ምንም በቃ ጥያቄው ሳይነሳ እኔ ሆን ብዬ በአደባባዩ ወጣሁ ስለ ሰላማዊ ትግል እንደምሰብክ አድርገህ ማቅረብ ምን ማለት ነው?